ቡና ለኛ ለኢትዮጵያውያን የዕለት ተዕለት ልማዳችን ብቻ አይደለም፣ የማንነታችን መገለጫ፣ የማህበራዊ ህይወታችን ምሰሶ፣ የሀገራችን የኢኮኖሚ ዋስትና፣ ሁሉም ኢትዮጵያዊ በሚባል ደረጃ በየቀኑ ሰብሰብ ብለው የሚጎነጩት፣ እንግዶቻችንን በፍቅር የምንቀበልበት፣ የሀገራችንን ስም በዓለም ያስጠራው ቡና እንዴት እንደመጣና በመጀመሪያ ቡና የሚባለው ተክል እንዴት እንደተገኘ፣ ሲቀጥል ቡና ከኃይል ምንጭነቱ ባሻገር ሳይንስ ስለ ቡና ጥቅምና ጉዳት ምን ይላል፣ በተጨማሪም ሃይማኖታዊ ክርክር ሲያስነሳበት ምክንያቶችን በዝርዝር በዚህ ቪዲዮ እንመለከታለን። ቻናሉን ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የቡና አመጣጥ እኛ እንደምናስበውና እንደምንገምተው አይደለም። ቡና ለመጀመሪያ ጊዜ የተገኘው በሳይንሳዊ ምርምር ግኝት ሳይሆን በድንገተኛ አጋጣሚና ሰዎች የተሳሳተ አመለካከት ፍራቻ ላይ የተመሰረተ ነው። የዛሬው ጥልቅ ትንታኔ የሚያተኩረው ቡና እንዴት ከአንድ የገጠር ፍየል ጠባቂ ተነስቶ ለብዙ ዘመናት እና እስካሁን ድረስ ሃይማኖታዊ ውዝግቦችን እየፈጠረ ከዚህ አልፎ የዓለምን ኢኮኖሚ በከፍተኛ ደረጃ እየዘወረ የሚገኝና ለዓለም ከመታወቁ በፊት የኢትዮጵያን ባህልና ዝና ያስተዋወቀ ነው። ታዲያ ይህ አስገራሚ ታሪክ መቼና እንዴት ተጀመረ? ታሪኩ የተጀመረው በ9ኛው ክፍለ ዘመን በኢትዮጵያ ከፋ ተብሎ በሚጠራው ክፍለ ሀገር ውስጥ ነው። ካሊድ የተባለ እረኛ እንደ ወትሮ ፍየሎቹን ሳር ለማብላት ወደ ጫካ ይዟቸው ይሄዳል። ፍየሎቹም ሳር እየበሉ ለብዙ ሰዓታት ከቆዩ በኋላ ግን ከወትሮ ለየት ያለ ተክል እየበሉ ይመለከታል። ተክሉም ቀይ ፍሬዎች ያሉትና ቅጠሎቹም ደማቅ አረንጓዴ ናቸው። ፍየሎቹ ቀይ ፍሬውን ከበሉ በኋላ ግን ያልተለመደና አስደንጋጭ የሆነ ፈጣን ከወትሮ የተለየ ንቃት እና ከመጠን በላይ ሲፈነጥዙ ሲዘሉ ካሊድ በድንጋጤና በፍርሃት ይመለከታል። ካሊድ የፍየሎቹን ድንገተኛ ንቃት በበሽታ ወይም በክፉ መንፈስ የተከሰተ እንደሆነ በስህተት ገምቷል። የዚህ የፍየል እረኛ ስህተት ቡና ወደ ትኩረት እንዲመጣ ያደረገ የመጀመሪያው ቁልፍ ክስተት ነበረ። ይህን አስደንጋጭ ፍሬ በሙከራ መልክ ወደ ከተማ ያመጣው ካሊድ ፍሬውን በመጀመሪያ ውሃ ውስጥ ጨምሮ ሲያፈላው ምንም አዲስ ነገር ስላልተመለከተበት ፍሬውን ወደ እሳት ይወረውረዋል። የተወረወረውን ፍሬ እሳት ውስጥ ሲገባና ሲጠበስ እጅግ አስገራሚ መዓዛ ይፈጥራል። ያ ክስተት የካሊድንና የጎረቤቶቹን ቀልብ ይስባል። ቀስ በቀስም የተለያዩ ሙከራዎች እያደረጉ ዛሬ የምናውቀውን የቡና መጠጥ ሊፈጠርና ዓለምን በዝናው ሊያጥለቀልቅ ችሏል። ዛሬ ሳይንስ በግልጽ እንደሚያስቀምጠው የቡና ኃይል የሚመጣው በውስጡ ካለው ካፌንና ከፍተኛ አንቲኦክሲዳንት ነው። እነዚህ ውህዶች በአንድ በኩል ንቃትና አካላዊ አፈጻጸምን በመጨመር ለአእምሮ ጤና እንደ ፓርኪንሰንስ ያሉ በሽታዎችን በመከላከል ትልቅ ጥቅም ይሰጣሉ። በሌላ በኩል ደግሞ ከመጠን በላይ ሲጠጣ ካፌን በሰውነት ላይ አስደንጋጭ የጎንዮሽ ጉዳት አለው። እንዲያውም የቡና አመጣጥን በተመለከተ ያለው ክርክር እስከ ዛሬ ድረስ ቀጥሏል። በአንድ በኩል የሃይማኖት ታሪክ ጸሐፊዎች የቡናን ግኝት ከየፍየሉ አጋጣሚ አልፎ ለሰው ልጆች እንደተሰጠ መለኮታዊ ስጦታ አድርገው ይተነትናሉ። በሌላ በኩል ደግሞ ሳይንሳዊ ትንታኔ የሚያተኩረው በቡና ፍሬ ውስጥ ያለው የካፌን ኬሚካላዊ ይዘት በአንጎል ላይ የፈጠረው ቀላል የባዮሎጂ ምላሽ ነው ይላሉ። የቡና እውነተኛ ታሪክ አመጣጥ ከ9ኛው ክፍለ ዘመን ጀምሮ በታሪክ በባህልና በሳይንስ መነጽር በተለያየ መንገድ ሲተነተን ቆይቷል። በመጨረሻም የቡናን ታሪክ ስንመለከት አንድ እውነት ግልጽ ይሆናል። ቡና በአንድ የገጠር እረኛ ስህተት እና በአንድ አጋጣሚ የቡና ፍሬዎች ወደ እሳት በመግባት የተገኘ ነው። ይህ መጠጥ መጀመሪያ ላይ መርዝ ተብሎ ታስቦ በሃይማኖት ስም ተወግዞ ነገር ግን በኃይልና መዓዛው ዓለምን እስከ ዛሬ ድረስ መቆጣጠር ችሏል። ወደፊት ምን እንደሚገጥመው መገመትና ማሰብ ይከብዳል። በመጨረሻም የምትገምቱትን እና ስለ ቡና ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። በቀጣይ በጠቃሚና በአስተማሪ መረጃ እስከምንገናኝ ጤና ይስጥልኝ።